በአሳዛኝ ሁኔታ የጠፋው ዩኒቨርሲቲ ተማሪ ሚስጥር ከአዲስ አበባ ውጭ በምትገኘው ደምቢዶሎ በምትባል ትንሽ ከተማ ውስጥ በ22 ዓመቱ ከአዲስ አበባ ቴክኖሎጂ ኢንስቲትዩት ተመርቆ ወጣ። ከጥቂት ወራት በኋላ ግን ሕይወቱን ሙሉ በሙሉ ሊቀይር የሚችል አጋጣሚ ተፈጠረ። አቤል በዓለም አቀፍ ደረጃ የቴክኖሎጂ ምርምር ለሚካሄድበት የካናዳ የላቀ ሳይንስ ተቋም CAIS ባልተለመደና ባልተጠበቀ መንገድ የሙሉ ስኮላርሺፕ ጥሪ ደርሰዋል። ግንኙነቱን የሚያስገድድ ዝርዝሩ ግን በጣም አስደንግጦታል። የኢሜል ጥሪው የመጣው ከወትሮ በተለየ በጊዜ ነበር። ጠዋት 1 ሰዓት ላይ ይዘቱ ባልተለመደ መልኩ ጨለምተኛ ነበር። ተቋሙ እርስዎ ሊያከናውኑት ላሰቡት ፕሮጀክት የሚስማማ ምርጥ መድረክ ነው። ነገር ግን ይህ ፕሮጀክት ከግል ሕይወቶ በላይ የሆኑ ብሔራዊ ደህንነትን የሚመለከቱ ሚስጥሮችን ይዘዋል። አቤል ኢሜሉን ደጋግሞ አነበበ። ከታች የተጻፈው ማስጠንቀቂያ ከሁሉም በላይ ልቡን ነካው። ይህንን ፕሮግራም መቀበል ማለት ከምርምር ውጭ የሚደረግ ማንኛውም አይነት ግንኙነት በራስዎ ላይ ጉዳት ሊያስከትል ይችላል ማለት ነው። ወይዘሮ ዘቢባ የልጃቸውን ውሳኔ ሲሰሙ በደስታ ለቀሱ። ይህ የአምላክ በረከት ነው። አሁን አገርህን፣ ወገንህን፣ ቤተሰብህን ታስጠራለህ አሉ። አቤል ግን የእናቱን አይን በትኩረት ተመለከተና እማዬ ይህ ትምህርት ሳይሆን ግዴታ ነው አላት። ከዚህ በኋላ የምጽፍላችሁና የምደውልላችሁ ጥቂት ጊዜ ይሆናል። የሆነ ቀን ግን እውነቱን ሁሉ ነግራችኋለሁ ብሎ የተስፋ ቃል ሰጠ። ደምቢዶሎ ከአዲስ አበባ 800 ኪሎ ሜትር ርቀት ላይ ያለች ጸጥታዋ ከፍጥነቷ የሚበልጥ ከተማ። እዚህ ነበር አቤል የ22 ዓመት ወጣትነቱን ከቤተሰቡ ጋር ያሳለፈው። በክንድ ወንበር ላይ ተቀምጦ የአዲስ አበባ ቴክኖሎጂ ኢንስቲትዩት ምርምር ጽሑፎችን በድጋሚ እያነበበ ነው። ከ1 ወር በፊት በከፍተኛ ውጤት ተመርቆ ወደ ቤቱ ሲመለስ የእናቱ የወይዘሮ ዘቢባ ልብ በኩራት ይሞላ ነበር። ወይዘሮ ዘቢባ በኩራት ቡና እያፈላች ልጄ አሁን ትልቅ ሰው ሆንክ፣ ያ ሁሉ ሌሊት እንቅልፍ ማጣትህ ዋጋ አገኘ። ይህችን አገር የምታሻግራት እንዳንተ ያለ ብልህ ወጣት ነው ይላሉ። አቤል ግን በሀገር ውስጥ ያለው እድል አልረካም። በደምቢዶሎ ያለው ሕይወት እረፍት የሰጠው ቢሆንም አእምሮው ግን ከሀገሩ ድንበር በላይ ማሰብ ጀምሯል። ትምህርቱን እንደጀመረ እንጂ እንደጨረሰ አያስብም ነበር። ጥሪው የመጣው ሐሙስ ዕለት ከወትሮ በተለየ ሰዓት ነበር። የኮምፒውተሩ ሰዓት 6:59 AM ይላል። አቤል በግማሽ እንቅልፍ ውስጥ እያለ ኢንቦክስ ላይ አዲስ መልእክት ብልጭ አለ። ላኪው CAIS ካናዳ የላቀ የሳይንስ ተቋም ባልተጠበቀ ሁኔታ ከዚህ ታላቅ ተቋም በሙሉ ስኮላርሺፕ ጥሪ መጣለት። አቤል ኢሜሉን በግርም ተከፈተው። በደስታ ፈንታ ግን ቀዝቃዛ ጭንቀት ተሰማው። ተቋሙ እርስዎ ሊያከናውኑት ላሰቡት ፕሮጀክት የሚስማማ ምርጥ መድረክ ነው። ነገር ግን ይህ ፕሮጀክት ከግል ሕይወቶ በላይ የሆኑ ብሔራዊ ደህንነትን የሚመለከቱ ሚስጥሮችን ይዟል። አቤል መተንፈስ ሲያቅተው ወንበሩ ላይ ተነስቶ ዞረ። መልእክቱ በወርቅ የተለበጠ ወጥመድ ይመስላል። ከታች የተጻፈውን ማስጠንቀቂያ ደግሞ ልቡን ነካው። ይህንን ፕሮግራም መቀበል ማለት ከምርምር ውጭ የሚደረግ ማንኛውም አይነት ግንኙነት በራስዎ ላይ ጉዳት ሊያስከትል ይችላል ማለት ነው። አቤል የካናዳውን ኢሜል ከደረሰው በኋላ ለ3 ቀናት ያክል እንቅልፍ አጥቶ ቆየ። በአንድ በኩል ይህ በኢትዮጵያ የቴክኖሎጂ ባለሙያ ተማሪነት ታሪክ ውስጥ ታይቶ የማይታወቅ እድል ነው። በሌላ በኩል የመልእክቱ ይዘት ከበስተጀርባው የሚደበቅ ነገር እንዳለ ያሳውቃል። ከዩኒቨርሲቲ የቅርብ ጓደኛው ያሬድ ጋር ባደረገው የስልክ ውይይት ጥርጣሬውን ለመጀመሪያ ጊዜ ገለጸው። አቤል ምን አለው ለያሬድ? የኢሜሉን አጻጻፍ ተመልከት፣ የላቀ የሳይንስ ተቋም ይላል፣ ግን አድራሻው የለም። ማንኛውም ትልቅ ዩኒቨርሲቲ የራሱ ድህረ ገጽ የራሱ ታሪክ አለው። የCAIS ድህረ ገጽ ግን ባዶ ነው። ስልክ ቁጥርም እንኳን የለውም። ያሬድ ምን አለ? እያሰብክበት ያለውን ነገር ይገባኛል ጓዴ፣ ግን ለምን እንዴት ትጨነቃለህ? የትምህርት ክፍያ ሙሉ በሙሉ ተሸፍኖልሃል። የአየር ቲኬትም ተዘጋጅቶልሃል። ምናልባት የውትድርና ወይም የብሔራዊ ደህንነት ተቋም ሚስጥራዊነቱን እየጠበቀ ሊሆን ይችላል። አቤል ብሔራዊ ደህንነት የምትለው ታዲያ እኔ የምማረው የኮምፒውተር ሳይንስ ተማሪ የብሔራዊ ደህንነት ሚስጥር ምን አገናኘው? ከግል ሕይወትህ ውጪ የሚደረግ ማንኛውም ግንኙነት ጉዳት ያደርሳል የሚለው ቃልስ? ያ ቃል እንዴት ታያዋለህ? ትምህርታዊ ማስጠንቀቂያ አይመስለኝም፣ ማስፈራሪያ ነው የሚመስለው። አቤል በኢሜሉ ውስጥ የተጠቀሱትን ኮዶች በመጠቀም የመጀመሪያ የመረጃ ፍለጋ አደረገ። ያገኘው ግን 0 ነበር። ይልቁንስ በዓለም አቀፍ የመረጃ መድረኮች ላይ CAIS የሚለው ምህጻረ ቃል በአንዳንድ በጣም ሚስጥራዊ ፕሮጀክቶችና የጠፉ ሳይንቲስቶች መረጃዎች ስር አልፎ አልፎ መጠቀሱን አገኘ። ይህ ደግሞ የጥርጣሬውን መጠን ከፍ አደረገው። የእናትና ልጅ የልብ ወግ ግን ቀጥሏል። ወይዘሮ ዘቢባ የአቤልን ፍርሃት በደንብ ያውቁ ነበር። ልጇ ከመወሰዱ በፊት ባለው የመጨረሻ ምሽት እያለቀሱ ነበር።
ወይዘሮ ዘቢባ አቤሌ የኔ ልጅ ልቤ አልፈቀደም፣ መሄድ የለብህም። ይህ ትምህርት ሳይሆን ከኋላው ያለው ጨለማ ነው። እኔ ያሳደግኩህ አንተን ነው። ገንዘብና ስም እዚህም ቢሆን እናገኛለን። አትሂድ አቤል። የእናቱ እጅ እየሳመ እማዬ ይህን እድል ካልወሰድኩ ቀሪ ሕይወቴ በጸጸት እኖራለሁ። እኔ የብርሃን ልጅ ነኝ። ጨለማውንም ለብርሃን መቀየር እችላለሁ። ታማኝ ነኝ። በ6 ወር ውስጥ የምስጢሩን ቁልፍ ይዤ መለሳለሁ። ከዛን ቀን በኋላ ማንም ከእኔ ጋር አይገናኘኝም ብዬ ቃል አልገባም። ነገር ግን እኔ በ6 ወር ውስጥ እደውላለሁኝ። ይህን ቃል የሰጠው ለራሱ ሳይሆን ለእናቱ ነበር። አቤል የካናዳ አየር ማረፊያ ሲደርስ የበረዶው ከተማ ቶሮንቶ ሳይሆን በረሃማና ከሰው አይን የተሰወረች የሰሜን ካናዳ አካባቢ መሆኗን የተረዳው ጥቁር መስታወት ያለው መኪናው 4 ሰዓታት ያህል ከተጓዘ በኋላ ነበር። የወሰደው ሰውዬ ሚስተር ጆንስ ለ2 ሰዓታት ያህል ምንም ቃል ሳይናገር በዝምታ መኪናውን ነዳ። በዚያ ሁሉ ዝምታ አቤል ከውጭ የሚያየው ነገር ሁሉ በረዶ፣ ጫካና የደህንነት ምልክቶች ብቻ ነበሩ። አቤል ምን አለ? ይቅርታ፣ እኔ እየሄድኩበት ያለሁት ተቋም በካናዳ ካርታ ላይ ለምን የለም ሚስተር ጆንስ? ለመጀመሪያ ጊዜ ሚስተር ጆንስ ድምፁን ሰማው። ድምፁ እንደ በረዶ ቀዝቀዝ ያለ ነበር። ካርታዎች የሚስጥር ፕሮጀክቶችን አይገልጹም። ይህ ተቋም ከመንግስት ጥበቃ ውጭ አይደለም፣ ነገር ግን ከሚዲያና ከብዙሃን አይን የራቀ ነው። ስልክህ አሁን እንደገና ይፈለጋል። አቤል የደረሰበት ተቋም የግድግዳዎች ካሜራዎችና የዝምታ እስር ቤት ነበር። የተማሪው ማደሪያ ክፍል ከብረት የተሰራ በርና በማይክሮፎን የሚቆጣጠር የኤሌክትሮኒክስ ቁልፍ ነበረው። የመጀመሪያው ቀን ትምህርት የሚሰጥበት በትልቅና በጨለማ ክፍል ውስጥ ሲሆን ፕሮፌሰሮችም ሆኑ ሌሎች ተማሪዎች በሙሉ እንደ ሮቦት በሚመስል ዝምታ ውስጥ ይገኛሉ። አቤል ይህ ትምህርት አይደለም፣ ይህ የሰዎችን አእምሮ የማሰልጠኛ ማዕከል ነው። ሁሉም ሰው እዚህ ያለው የሆነ ነገርን የመርሳት ሥራ ነው የሚሰራው የሚመስለው። አቤል በ3ኛው ሳምንት ውስጥ በምሽት በድብቅ ወደ ውጭ አገር ቁጥር የሚደወልበትን መንገድ አገኘ። አቤል እጅግ በጣም በተረጋጋ ድምፅ ያሬድ፣ እዚህ ያለው ትልቅ ነገር ነው። የዓለም የመረጃ ልውውጥን ሙሉ በሙሉ የመቀየር አቅም ያለው ነገር አግኝቻለሁ። ግን ስጋት አለብኝ። ከጀርባው ያሉት ሰዎች መልካም አይደሉም። ያሬድ፣ ምን ማለትህ ነው? ማንን ነው የምትፈራው? አቤል፣ ከእኛ ጋር የሚሰሩት ፕሮፌሰሮች አንዳንዴ እንደ ሰው አይመስሉኝም። ኮምፒውተሬ ላይ ZSA 32 የሚል ኮድ ያለበት ፋይል አለ። ይህን ብቻ ተከታተልልኝ። ጥሪው የተቋረጠበት ሁኔታ፣ የጥሪው መቋረጥ የመጣው በድንገት ነበር። የአቤል ድምፅ ጸጥ ከመባሉ በፊት ከበስተጀርባ የተሰማው ድምፅ የሰው ድምፅ ሳይሆን የከፍተኛ ቮልቴጅ ወይም የኃይል ፍሳሽ የሚመስል እንግዳ ጩኸት ነበር።